ዛሬ የምነግራችሁ ስለ ሴንታውር ነው። እንግዲህ ሴንታውር በጣም አስገራሚ ነገር ነው። በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው? እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት፣ የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ጄኔቲክ ማኒፑሌሽን አለ ማለት ነው። በተለያዩ አፈ ታሪኮች በግሪክ ብትሄዱ፣ በሮማ ብትሄዱ፣ በህንድ ብትሄዱ፣ በአውሮፓ ውስጥ ባሉ ጥንታዊያት ስልጣኔ በነበራቸው ሀገራት ብትሄዱ፣ በተለያዩ ዓለማት ብትሄዱ ስለነዚህ ሰውና ፈረስ መሰል ዝርያዎች ይነገራል። ብዙ አፈ ታሪክ አለ፣ ብዙ ሚቶሎጂ አለ እና ምንድነው ይሄ ሚቶሎጂ ብለን እንድናጤን ያደርገናል። በተጨማሪው ደግሞ በጣም ብዙ ፊልም ተጽፏል፣ ብዙ መጻሕፍት ተጽፏል እና እነዚህን ማየት የተለመደ ነው። ስለዚህ ጭንቅላት ይጠይቃል። ምንድናቸው? ይሄ ደግሞ እግዚአብሔር የፈጠረልን ጭንቅላት ስለሆነ ለምን ተመራመራችሁበት አይልም መቼም። ጭንቅላት የተፈጠረው እንድናስብበት፣ እንድንራቀቅበት፣ እንድናመዛዝንም ጭምር ነው። አጣርተን መልካሙን እንወስዳለን፣ ማይረባውንም ማንፈልገውን እንተዋለን። ስለዚህ ይሄ የሰው ልጅ ነፃ ፈቃድ ወይም ፍሪ ዊል ነውና ልነግራችሁ የፈለኩበት ምክንያት ምንድነው? በተለይ አንድ ፊስአልጎስ የተባለ ጥንታዊ መጽሐፍን ስተረጉም ነውና እዛ ውስጥ ሳገኛቸው እጅግ ገርሞኝ ነበረና እነዚህ ነገሮች ምንድናቸው ወደሚለው ምርምር ውስጥ ገባው። የተለያዩ ዶክመንቶችን የጥንት ኢትዮጵያውያን የጻፏቸው የተረጎሟቸው መጻሕፍትን ለመመልከት ሞከርኩኝ። በመላው ዓለም ያለውን ነገር ለማየት ሞከርኩኝ። እንግዲህ በእነዚህ ዙሪያ ጥናታዊ ጽሑፍ ያቀረበ በእኛ ሀገር አልገጠመኝም። ስለዚህ በተለይ ሪሰርች ለምትሰሩ ሰዎች ለጥናታዊ ጽሑፍ መነሻ የሆናችሁ ዘንድ ዛሬ ከበድ ያለ ርዕስ ይዤላችሁ መጥቻለሁ። ርዕሱም አስቀድሜ እንደነገርኳችሁ ስለ ሴንታውር ነው እና በጣም ስለ ሴንታውር ነው የምነግራችሁ። እንግዲህ ሴንታውር ይባላሉ ወይም ሴንታውር ይባላሉ። ስዕሉ ላይ እንደምታዩት ግማሽ ሰውና ግማሽ ፈረስ መሰል ፍጡር ናቸው። በጣም ያስቃሉ ሲታይ ራሱና በብዙ ሀገር ትውፊቶች ናቸው ያሉትና በግሪኮቹ ምን ይሏቸዋል? ሴንታውረስ ይሏቸዋል ወይም ኬንታውሮስ ይሏቸዋል። በግሪኮች አጠራር ነው እና በኢትዮጵያውያን መዛግብት ውስጥ ምን ተብለው ተጠርተዋል ብዬ ትንሽ ለመመርመር ስሞክር ወደ 4 ስሞችን አግኝቻለሁ። አንደኛው ሴሪኒስ የሚል ነው፣ ሁለተኛው ሴሩኒስ የሚል ነው፣ ሶስተኛው አውቅጥሮንስ የሚል ነው፣ አራተኛው ሰበዳአት የሚል ነው። እንግዲህ 4 ስሞችን ነው ያየሁት በጥንታዊት ዶክመንቶች፣ ሴሪኒስ፣ ሴሩኒስ፣ አውቅጥሮንስ እና ሰበዳአት የሚሉትን እነዚህን 4 መጠሪያዎችን ያየሁት። በግሪክ ደግሞ ሴንታውሮስ ይሉታል። በላቲን ሴንታውሮስ፣ በግሪኮች ደግሞ ኬንታውሮስ ይባላል። ወይም ሴንታውር አጠቃላይ መጠሪያው ሴንታውር ተብሎ ይጠራል። እንግዲህ ግማሽ ፈረስና ግማሽ ሰው ምን አይነት ጄኔቲክ ማኒፑሌሽን ነው? ይህንን ሁሉ የምናየው ይሆናል። እንግዲህ አልፎ ደግሞ ሂፖሴንታውሮስም ይሉታል ጥንት ህዝቦች በተለያዩ አፈ ታሪኮቻቸው። አሁን ዋናው የነዚህ ሁሉ ነገር መነሻ የሆነው የግሪክ ሚቶሎጂ ወይም አፈ ታሪክ ነው። እንግዲህ በአፈ ታሪክ ውስጥ ያሉ ናቸው ብለን ማሰብ እንችላለን ማለት ነው። በመሆኑ ይሄ በግሪክ የአፈ ታሪክ ውስጥ ያለ አንድ አስገራሚ የእንስሳ ዝርያ ሲሆን ከላይ ሰውነት ክፍሉ የሰው አካል፣ የታችኛው አካሉና እግሮቹ ደግሞ የፈረስ የሚመስሉ ናቸውና የሰውና የፈረስ ቅልቅል የያዘ አንድ ፍጡር ነው። አፈ ታሪካዊ ፍጡር ብለን ልንወስደው እንችላለን። አይዶን ብቻ የፈለጋችሁትን ልትሉት ትችላላችሁ። የሰው አካልና የፈረስ ቅልቅል የያዘ ፍጡር ነው። እንግዲህ በእነሱ ሴንታውሮ የሚሉት ወይም ሴንታውሮስ ወይም ኬንታውሮስ የሚሉት፣ በእኛ ደግሞ ሴሪኒስ፣ አውቅጥሮንስ ወይም ሰበዳአት የሚባሉት ማለት ነው። እንግዲህ በግሪክ ሴንቶሮች ወይም ሴንታሮች ወይም ቅድም እንዳልኩት ሴንቶሮች ያልለመዱ ወይም ያልተገሩ የዱር ፈረሶች አድርገው ያዩዋቸዋል። አሁን የተለያዩ ሀገር ትውፊቶችን ነው የምንዳስሰው። በተለይ የት ይኖሩ ነበረ የሚለውን የግሪክ አፈ ታሪክ ምን ይላል? በማግኔዥያና በኤሊስ ውስጥ ባለው በፎሎይ ኦክ ደን ውስጥ ይኖራሉ የሚል ጽፈዋል። ሌሎቹ ደግሞ በቴሳሊ በሚገኘው
በፔሊዮን ተራራ ውስጥ ይኖሩ ነበረ ብለው ይጻፋሉ። እንዲሁም ደግሞ በደቡባዊ ላኮኒያ ውስጥ ይኖሩ ነበረ የሚል ሌላኛው እሳቤ ነው። ሌላው ደግሞ ወደ ማሊያን ባህረ ገብ መሬት ወይም ማሊያን ፔኒንሱላ ይኖሩ ነበሩ በማለት የራሳቸውን እሳቤ እንግዲህ ጽፈዋል። የግሪክ ሚቶሎጂን ነው የምነግራችሁ፣ አፈ ታሪክን ነው የምነግራችሁ። በተለይ ደግሞ ሴቶችም አሉ የሚል ነው አንደኛው እሳቤ የግሪኮቹ። በተለይ ደግሞ ሴንቶራይድስ ወይም ሴንቶሬስ የሚባሉ የሴት ሴንቶሮች ናቸው፣ ግማሽ ፈረስና ግማሽ ሰው ቅርጽ ያላቸው ፍጡራን የሚል ነው የጠቀሱት። ይሄ የጥንት የግሪክ ጸሐፍት አልጻፉም። በተለይ ግን በኋላ ዘመን በመጡ የግሪክ ጽሑፎች ላይ የምናያቸው ናቸው። በመሆኑም ከክርስቶስ ልደት በፊት በአራተኛው ክፍለ ዘመን ማለት እንችላለን የመቄዶንያ ሞዛይክ እነዚህን ሴንቶሮችን ይዞ ተገኝቷልና ይሄ አንደኛው ስራ ነው ብለው ይተነትናሉ። እንግዲህ በግሪክ ያለው ምን ይላሉ? ከአክሲዮንና ከኔፌል የተወለዱ ናቸው የሚል አንድ ሳቤ በግሪክ አፈታሪክ ውስጥ አሉ። ይህ በተለይ ደግሞ ከአማልክቶቻቸው አፈታሪክ ጋር የሚያያዝ ሰፊ ነገር ነው፣ ወደዛ ውስጥ አልገባም። ነገር ግን እንደነገርኳችሁ ከአክሲዮንና ከኔፌሊ የተወለዱ ዝርያዎች ናቸው የሚል ነው የግሪኩ አፈታሪክ ያለው። ሌላኛው ደግሞ ትርክታቸው ምንድነው? የሰው ልጆች ከነዚህ ከማግኒዥያ ፈረሶች ጋራ ጾታዊ ግንኙነት አድርገው የተገኙ ናቸው የሚል እንግዲህ ጄኔቲክ ማኒፑሌሽን ነው። በመጽሐፈ ሄኖክ ላይ ተውላጠ ዓለም ይለዋል። ይህም በኋላ ላይ እመጣበታለሁ። እነሱ ግን ይሄን ሴንቶሮች እንግዲህ ግማሽ ሰው ግማሽ ፈረስ የተገኙት ከማግኒዥያ ፈረሶች ጋራ በመገናኘት ተዳቅለው የተገኙ ናቸው የሚል ስላፈጣጠራቸው የግሪክ አፈ ታሪክ ያትታል። ሌላው ደግሞ በስካር ምክንያት ጠጥተው ኃይለኛ ፍልሚያ ውስጥ እንደነበሩ ደግሞ የሚጽፍ አንድ ታሪክ አለ። በጣም ተዋጊዎች ነበሩ የሚል ነው የግሪክ አፈ ታሪክ። በተለይ እነዚህ የሴንቶር ነገድ ቆጵሮስ ወይም ሳይፕረስ ላይ ይኖር ነበር ነው የሚለው። በተለይ ከዋናው የግሪክ ምድር የሚገኘው ሴንቶር በተለየ ደግሞ በቆጵሮስ የሚገኘው ሴንቶር ቀንዳማ ነበር ይላል። እንግዲህ ስዕሎቹ ላይ እንደምትመለከቱት እና ከላፒስ ጋር ተዋግተዋል ይላልና በጦርነቱ ሴንቶሮች ተባርለው ወድመዋል ነው የሚለው። ውጊያው ደግሞ ሴንትሮማኪ በመባል ይታወቃል። ስለዚህ በውጊያው ምክንያት በስካር ምክንያት መጨረሻ ላይ ወደ ውጊያ ደርሰው ተደምስሰው ጠፍተዋል ይላል። በሮማ ታሪክ ውስጥ ተመሳሳይ መልኩ እነዚህ ፍጡራን ይተረካሉ። በተለይ በስነ ጥበባቸው ውስጥ ወይም በኪነ ጥበባቸው ውስጥ ያሳዩአቸው ነበር። ለምሳሌ የቆስጠንጢኖስ ጥንት የነበረው የቤተሰቡ ሰረገላ በተለይ በሮማ የነበረው ጥንድ ሴንቶሮች የነበሩበት ነበር ይላል። ይሄ እንግዲህ የቆስጠንጢኖስ እንግዲህ ክርስትና የነበረውን ሰረገላውን የሚያሳይ ነውና እዛ ላይ ተስለው ነበር። ይሄ እንግዲህ ምናልባት በግሪክና በሮማ በነበረው የስልጣኔ ሽግግር ሮምም መሰልጠኗንና የግሪክን ስልጣኔ ያስኩኝ ለማለት ያደረገችው ይመስላል የሚል ነው ራሱ አንድ አጥኞች የሚናገሩት። ሌላኛው አስገራሚ ነገር ወደ ህንድ እንሄዳለን። ህንዶችም እነዚህ ስለ ሴንቶሮች የራሳቸውን እይታ ነበራቸው። በተለይ ከክርስቶስ ልደት በፊት 2600 እስከ 1900 ዓመተ ዓለም እንግዲህ የኢንዱ ሸለቆ ስልጣኔ በመባል ይታወቃል። እዛ ላይ በተለይ የካሊባንጋን ሲሊንደር ማህተም ወይም መዝገብ ላይ ሴንቶሮችን የሚመስሉ ፍጥረታት የተሳተፉበት ኃይለኛ ፍልሚያ በቀስት በጦር የተደረገ ኃይለኛ ፍልሚያ የሚያሳይ አንድ ማህተም መዝገብ ተገኝቷልና ይሄ እንግዲህ በህንድ ያለ አፈ ታሪክ ነው። በጣም ሌላው በህንድ ያለው ሚቶሎጂ ምንድነው? ኪራናስ የተባለ ግማሽ ሰውና ግማሽ መሰል አፈ ታሪካዊ ፍጡር በህንድ የተለያዩ ህንፃዎች ላይ ቅርጻ ቅርጾች ላይ እንግዲህ ተገኝቷል። ይሄ እንግዲህ አፈ ታሪካዊ ፍጡር ማለት እንችላለን። ፍጡር ሙሉ አካሉ ፈረስ ሆኖ በፈረስ ጭንቅላት ምትክ ከግማሽ በላይ ሰው አካል ያለው በተለይ ከጽሮቹ ወይም ከግሪኮቹ ሴንቶር ጋር የሚመሳሰል ሆኖ ይሄ ተገኝቷል። ይሄ እንግዲህ የህንዶቹ በጥንት የነበራቸው በዚህ ፍጡር ላይ ያደረጉት የራሳቸው እሳቤ ነው። ሌላው ራሻ ናት። ሩሲያ እንግዲህ ልክ እንደ ሴንቶር ግማሽ ሰው ግማሽ ፈረስ የሚመስል ፖልካን የሚባል ፍጡር ከ17ኛው እስከ 19ኛው ክፍለ ዘመን በነበሩ በተለይ በሩሲያ ኪነጥበባዊ ስራዎች ላይ
ህትመቶች ላይ በብዛት ተገኝቶ ስክሪን ላይ አይታችሁታልና ስለዚህ ክቡራን ተመልካቾቻችን በተለያዩ ዓለማት ላይ ይሄ ነገር እንደነበረ የሚያሳይ አንድ ጉዳይ ነው። ክላሲካል ጥበብም በተለይ በኡጋሪት በተለይ ሰሜን ሶሪያ የነበረችው ወደብ ላይ እንደዚሁ በሸክላ ስራ ላይ የተቆራረጡ ሁለት ምስሎች ላይ የሴንቶሮች ስዕል ቅርጽ ተቀርጾ ተገኝቷልና ይሄ ምን ያመለክታል? በዛ ዘመንም በተለይ በሰሜን ሶሪያ በነበረው ወደብም ይሄ ስለነዚህ ፍጡራን ያለ አፈ ታሪክ መኖሩን የሚያስረዳል ማለት ነው። ይሄ እንግዲህ በጣም አስገራሚ ነው። ሌላው በለፍጋንዲ በሚገኘው በተለይ የጀግና መቃብር ውስጥ በቅብ ሸክላ አፈር የተሰራ ሴንቶር እንደዚሁ ተገኝቷል ማለት ነው። ይሄ እንግዲህ አንድ አስገራሚው ነገር ነው። በቅብ ሸክላ የተሰራ ነው። ቢያንስ እንግዲህ ዘመኑንም ከክርስቶስ ልደት በፊት 900 እስከ 700 ዓመት ቀደም ብሎ በግሪክ የሸክላ ስራ የተገኘ ሴንቶር ምስል ነው። ይሄ እንግዲህ በተለይ የኒውዮርክ ሜትሮፖሊታን የስነ ጥበብ ሙዚየም ውስጥ እንደሚገኝ ጥናቶች ይጠቁማሉ እና እዛ አካባቢ ያላችሁ ሰዎች ሄዳችሁ ማየት ትችላላችሁ የሚል እምነት አለ። በመካከለኛው ዘመን ስነ ጥበብም አብዛኛው ዓለማት እነዚህን ነገሮች ያሳይ ነበር። በተለይ ከ8ኛው እስከ 9ኛው ክፍለ ዘመን በጣም በስኮትላንድ የተቀረጹ ድንጋዮች ላይ እነዚህን ፍጡራን ፈረስና ሰው መሰል ማየት የተለመደ ያስባል ሆኗል። በዘመናዊ ስነ ጽሑፍ ላይ ወደ 16 ልቦለዶች በእነዚህ ውስጥ ተጽፈዋል። እንግዲህ 16 ፊክሽኖች አሉ ማለት ነው። በእነዚህ ፍጡራን ዙሪያ የቀልድ ይዘት ያላቸው ወደ 8 ይጠጋሉ ይላል ጥናቶች እንደሚጠቁሙት። በተለይ ሲኤስ ሉዊስ የናርኒያ ዜና መዋዕል ወይም ክሮኒክል ኦፍ ናርኒያ በሚል ተከታታይ ስራ ስለነዚህ ሴንቶሮች በጣም ሰፊ ጽሑፍን ጽፏል። በጣም የሆነ ዋይዝ አድርጎ ጥበበኛ አድርጎ የሚስላቸዋል። የሚያስገርመኝ ነው። ሌላው ደግሞ ጦርነት ላይ ኃይለኞችና ተፋላሚዎች እንደሆነ ይሄ ክሮኒክል ኦፍ ናርኒያ የተባለው በተለይ የሉዊስ ረጅም ስራዎች ይጠቁማል። ሌላው ሃሪ ፖተር ነው። እንግዲህ ሃሪ ፖተር ስክሪኑ ላይ እንደምታዩት በተለይ የጄኬ ሮሊንግን ተከታታይ ስራ ላይ ሴንቶሮችን በብዛት ያነሳል። እዛ ስራው የምታውቁት ናችሁ ብዙዎቻችሁ በተለይ ሃሪ ፖተርን። እነዚህ ፍጡራን ከሰው ጋር ላለመገናኘት ፈልገው ወደ ተከለከለ ጫካ ውስጥ ፎርቢድን ፎረስት ውስጥ ገብተው ይኖሩ እንደነበረ የሚያሳይ አንድ የሃሪ ፖተር እንግዲህ አስገራሚ በተለይ ስራ ነው እና ጫካ ውስጥ ይኖሩ እንደነበረ እዛ ስራዎች ውስጥ ታያላችሁና በተለይ ደግሞ እዛ ላይ በአውሬነታቸው በአረመኔነታቸው በጨካኝነታቸው አይነት የሚታወቁ አይነት አድርጎ ይስላቸዋል። ሌላው ፐርሲ ጃክሰን እና ኦሎምፒያውያን በተለይ ፐርሲ ጃክሰን ኤንድ ኦሎምፒያንስ የተሰኘ አንድ ደግሞ የሪክ ሪዮርዳን ስራ ውስጥ ደግሞ ሴንቶሮች በተለይ ፓርቲ ወዳጆች በጣም ዘፈን፣ ሙዚቃ፣ ደስታ ወዳጆች አድርጎ ያስቀምጣቸዋል። ይህም አንድ ስራ ነው። ሌላው በተለይ በሪዮርዳን ተከታታይ ስራዎች አካባቢ ላይ ከቀስት መወርወራቸው በዘለለ መልኩ ደግሞ የኦሊምፐስ ጀግኖች በተለይ ሄሮስ ኦፍ ኦሊምፐስ በተሰኘው ስራ ውስጥ የሴንቶሮችን እንደ ቡድን አድርጎ አቅርቧቸዋል። በተለይ ደግሞ እንደ ቀንዳሞችም አድርጎ ስሏቸዋልና በጣም ኃይለኛ ጦረኞች አድርጎ ነው እዛ ላይ የካራክተሩ የሚስለው። በዘመናዊ ጽሁፎች ውስጥ እነዚህ ስለ ሰፊ ሪሰርች ለመስራት ለሚፈልግ ለጥቆማ ያህል ነው። ሌላው የፊሊፖዜ በተለይ አንድ ተከታታይ ስራ ነው። ሃፎርስ ሲሆኑ ግማሽ ፈረሶች ወይም ሆይ ኬንቶራ የሚባሉ ሴንቶሮችን ያካተተ አንድ ስራው ነው። እሱም አንድ ጽሁፍ ነው። በተለይ እዛ አካባቢ ላይ እንዴት አየር ሊኖራቸው ይችላል? እንግዲህ የሰው አፍ አፍንጫ ራሱን የቻለና ራሱንና የፈረስ አካል እንዴት ተገናኝቶ እንዴት ተጣብቀው ሊኖሩ ቻሉ የሚለውን ነገር ለመመለስ ብርቱ ጥረት ያደረገበት አንድ የጥናት አይነት ስራ ነው ብለን መውሰድ እንችላለን። እንግዲህ በዘመናዊ ስነ ጽሁፎቹ ስለነዚህ ፍጡራን ሰፊ ነገሮች እንደተዳሰሱ ለማየት ነው። በፊልም ደረጃ ጠቁማችሁኛል፣ አመሰግናለሁ። እኔም ራሱ የተመለከትኳቸው ወደ ብዙ ፊልሞች አሉ። ወደ 8 የሚጠጉ ፊልሞች ፈረስና ሰው መሰል ፍጡራን ላይ ተሰርተዋል። በተለይ ብዙዎቻችሁ የጠቀሳችሁልኝ ነው፣ ትክክል ነው። ዘ ክሮኒክል ኦፍ ናርኒያ 745 ሚሊዮን የአሜሪካ ዶላር
በቦክስ ኦፊስ ላይ አስገብቷል። 745 ሚሊዮን የአሜሪካን ዶላር እንግዲህ አስገባ ይሄ ፊልም። እንግዲህ ስለ እነዚህ ፍጡራን የሚያትት ነው። ስክሪኑ ላይ እንደምታዩ ዘ ላይቲንግ ቲፍ የሚል ደግሞ እንደዚሁ 226.4 ሚሊዮን የአሜሪካ ዶላር ያስገባ ነው። ዘ ጎልደን ቮዬጅም እንደዚሁ ወደ ኤንድ ሲ ኦፍ ሲምባድ የሚል አለ ሴንታውሮች ያሉበት 11 ሚሊዮን የአሜሪካ ዶላር አስገብቷልና እነዚህ አፈታሪክ ውስጥ ያሉ ፍጡራን ይኖሩም አይኖሩም ሌላው ዓለም ግን ወደ ብር ደረጃ ራሱ ለውጦ በጣም ብዙ ነገር ያገኝባቸዋል። በመሰረታዊ ነገሩ ግን በግሪክም በህንድም በተለያዩ ሀገሮችም ከክርስቶስ ልደት በፊት ጀምሮ ስለነዚህ ፍጡራን የተለያዩ አፈታሪኮች እንዳሉ እስካሁን በነገርኳችሁ ነገር ላይ እንደያዛችሁ ይገባኛል። ሌላው በጣም የሚገርመው ወደ 23 የሚደርሱ ጌሞችም ተሰርተዋል። እንግዲህ 23 የሚደርሱ ጌሞች፣ በጣም በርካታ ፊልሞች፣ በጣም በርካታ መጻሕፍት በተለያዩ ዓለማት ላይ ተሰርተዋል። እንግዲህ ይሄም አንድ አስገራሚ ነው። አሁን እንግዲህ ወደኛ ዶክመንት ነው ክቡራን ተመልካቾቻችን የምገባው አልቀረም። ምክንያቱም በሴሩኒስ አውቅጠውረውንስ እና ሰበዳት የሚል ስያሜ ነው የግዕዙ ዶክመንት የሰጣቸው። አሁን እንደ አንድ ፍንጭ ያየሁት ምንድነው ምናልባት ጄኔቲክ ማኒፑሌሽን ወይም ጄኔቲክ ኢንጂነሪንግ ነበር ማለት ነው። እንግዲህ እግዚአብሔር ከማይወደው ምናልባት ነው። ይህም የራሴ ሐሳብ ነው ምልከታ እንጂ ኮንክሉዥን አይደለም። እናንተ እንደረባችሁ አስፉት። በኖ ዘመን በተለይ የጥፋት ውሃ መጥቶ ባጠፋበት ሰዓት በጣም ጥሩ ያልሆኑ በተለይ መጥፎ የሆኑ ኃጢአቶች ምድር ላይ ይሰሩ እንደነበረ በተለይ ሄኖክ መጽሐፍ ይዘረዝርልናል። ከተሰሩት ኃጢአቶች መካከል አንዱ ተውላጠ ዓለም የሚል ነው። የዓለም ለውጥ፣ ተፈጥሮን ማቀያየር፣ ተፈጥሮን ማዛባት፣ ጄኔቲክ ማኒፑሌሽን እንደማለት ነው። በተለይ ምን ይላሉ አባቶቻችን? እንደውም የሄኖክ መጽሐፍት 1 2 3 አሉኝ ትልልቆች የትርጓሚዎቹ ማለት ነው። ለምሳሌ አንደኛውን እዚህ ጋር ማንበብ እችላለሁ። ይሄ እንግዲህ የሄኖክ መጽሐፍ ነው፣ በእጅ ጽሑፍ ያለ ነው። ከትርጓሚው መካከል ምን ይላል? ተውላጠ ዓለም ይላል። ሰውን ፈረስ በቅሎ ማድረግ፣ ፈረስ በቅሎን ሰው ማድረግ። ይሄ እንግዲህ የኢትዮጵያውያን ሊቃውንት የጻፉት ነው። እንግዲህ ፈረስ በቅሎን ሰው ማድረግ፣ ሰውን ደግሞ ፈረስ በቅሎ ማድረግ። ይሄ ምን ማለት ነው? በደንብ አድርጋችሁ አስቡትና በዛ ዘመን ይሰራ የነበረው በተለይ የወደቁት እና የቃየል ልጆች በተጋቡበት ጊዜ የተሰራ አስከፊ ነገር አለ ማለት ነው። እንግዲህ ሰውን ፈረስ በቅሎ ማድረግ ወይም ፈረስ በቅሎን ሰው ማድረግ ማለት የሰውን ዘር ወደ ፈረስ ውስጥ ማስገባት ሊሆን ይችላል። የፈረሱን ደግሞ እንትን ለበራዊ ክሮሞዞም ጂኖቹን ከሰው ጋር ቀላቅሎ በጣም እግዚአብሔር ካልፈጠረው ውጪ እንግዲህ ግብር የሆኑ ነገሮችን አዳቅሎ ጄኔቲክ ማኒፑሌሽን ተሰርቷል ይላሉ። እንግዲህ የዓለም ለውጥ ምናልባት የኔ ምልከታ ነው። አፈታሪክ ናቸው ከተባለ አፈታሪክ ናቸው እንትን ይለናል። ግን አሉ እንኳን ቢባል ምናልባት ይሄ አንደኛው ፍንጭ ሊሆን ይችላል። ሌላው አስገራሚ ነገር እንግዲህ የተረጎምኩት መጽሐፍ ነው ፊሳአልጎስ። እንግዲህ አማዞን ላይም ታገኙታላችሁ። ውጭ ሀገር ያላችሁ በሀገር ቤትም ያው ታትሞ ይሸጣልና እዚህ ላይ በስፋትና በዝርዝር እናየዋለን። እና መጽሐፈ ፊሳአልጎስ በጣም ጥንታዊ መጽሐፍ ነው። ስለነዚህ ፍጡራን ስተረጉም ነው መጀመሪያ አንብቤ ገረመኝ። በእርግጥ ስዕላቱን ሳይገረም ነበረ። ግን እዚህ ላይ እንዲህ ይላል፣ አነበዋለሁ የግዕዙን መጽሐፍ። በእንተ እንሴሩኒስ ወሴሬኒስ ወአቅጠውሮን ይላል። እንግዲህ ስለ እንሴሪኒስ፣ ሴሩኒስ፣ አውቅጠውሮን ብሎ ነው የሚጽፋቸው። እንግዲህ 3 አይነት ስያሜ ነው የሰጣቸው። ምን አለ? ነዋ ይመስሉም ገጾሙ እስከ ህንብርቶሙ ዘአርአያ ሰብ ወእምታይተ ህንብርቶሙ ዘኦፍ ይላቸዋል። እነሆ ከፊታቸው እስከ እንብርታቸው የሰው መልክን ይመስላሉ፣ ከእንብርታቸው በታች ደግሞ የወፍን ይመስላሉ አለ። ይሄ እንግዲህ አንደኛው ዝርያ ነው ማለት ነው በፊሳአልጎስ መጽሐፍ። እንግዲህ መጽሐፈ ፊሳአልጎስ ቀደምት ሊቃውንት የተራቀቁበት እና ያሬድ እና አባ ጊዮርጊስ ዘጋስጫን የመሳሰሉ ሊቃውንት ከዚህ መጽሐፍ ተወስደው ብዙ ነገርን አርላቀዋልና እዛ ላይ ነው ክፍል 20 ላይ ነው 20ኛው ክፍል ላይ ነው ካለ በኋላ ወለአውቅጥሮንስ አምሳሊሁ ኮነ ከመሆሙ እምገጹ እስከ ህንብርቱ ዘሰብ
ወእምታይቴው ይመስል ፈረሰ ከፊቱ እስከ እንብርቱ የሰው ነው ይላል። ከበታቹ ደግሞ ፈረስን ይመስላል። በቃ ሴሮኒስን ነው ያመጣው። እንግዲህ የሰውና የፈረስ ቅልቅልና ድብልቅ ነው እና ሴሮኒስ እና አውቅጠውሮንስ በማለት ነው ሴሮኒስ ብሎ 3 ስም እዚህ ላይ የምናየው እና ይቀጥልና እነዚህ ፍጡራን ግን ጥሩዎች እንዳልሆኑ መጥፎች እንደሆኑ ይጽፋል። ምን ብሎ ነው የሚቀጥለው? በከመይቤ ኢሳይያስ ነቢይ እስመ አጋንንት ወፄ ዱኑያት ወይም ወፄ ደህነታት ይዘፍኑ ውስተ ባቢሎን እለ ይመስልዎሙ ለሴሬኔስ ወለአውቅጥሮንስ እስመ ቀታልያን አርዌ ዘባሄር ሙንቱ ወድምፀ ቃሎሙ ኢኮነ ሐዋዘ። ምን ይላል? እንደውም የኢሳይያስን መጽሐፍ ያጣቅሳል። ነቢዩ ኢሳይያስ አለ ሴሬኒስንና ይላል አውቅጥሮንስን የሚመስሏቸው የአጋንንት ወይም የጂኖች ተለዋጮች በባቢሎን ይዘፍናሉ እንዳለ ብለው ኢሳይያስ 13:21 ኢሳይያስ 34:14 ይጠቅሳሉ። አንብቧቸው። እዛ ላይ እንደዚህ አይነት ጽሑፍ አለና እና የባህር አውሬዎችን የሚገሏቸው ናቸው። ድምጻቸውም የቃላቸው ድምጽ ደግሞ ያማረ አይደለም፣ በጣም ደስ የሚያሰኝ አይደለም ይላል። እንደውም ወህው ኩለንታሆሙ ሁለመናቸው የታወከ አይነት ብሎ የገልጻቸውና በምን ይመስላቸዋል? እንደው እነዚህ እንግዲህ 2 ነገሮች ነው። ሰው ፈረስ አይነት ነው የምታየው፣ ምንም የሚያስደስት ነገር አይደለም ማለት ነው። በተመሳሳይ መልኩ እንደው በመንፈሳዊ ቦታ ሲታዩ በጣም ጻድቅ የሚመስሉ ሲወጡ ግን በጣም አስቀያሚ እግዚአብሔር የሚጠላው ሕይወት ያላቸው ሰዎች ምሳሌ ናቸው ብሎ ያስቀምጣቸዋል። እንግዲህ ዜና ቆስዮስጦስ ንጉሥ በድርሳነ መስቀል ላይ የሚጠቀስ ነው። አንድ መጽሐፍ ላይ ነው። ድርሳነ መስቀል ትልቅ መጽሐፍ ነው። በእንተ ዜና ቆስዮስጦስ ንጉሥ በተለይ ክፍል 5 ላይ በሚገርም መልኩ እነዚህን ፍጡራን እንዴት እንዳገኛቸውና እንዴት እንዳጠፋቸው ቆስዮስጦስ ንጉሥን ታሪክ ሲጽፍ እንዲህ ይላል። ግዕዙን አነብላችኋለሁ፣ ወደ አማርኛ ተረጉምላችኋለሁ። ምን ይላል? በተለይ ወእምዝ ተጽኑ በሰረገላ ንጉሥ ወሰራዊቱ ወቦ ውስተ ውእቱ መሬት ዘተከሬ ወረከብዎሙ ይላልና የተቆፈረው መሬት ውስጥ መቆፈር ጀመሩ እና እነዚህን ፍጡራን በምድር ውስጥ አገኟቸው ይላል። ከዛ በኋላ ምን ይላል? ወአርአዮሙኒ ለእሙንቱ ብዑድ ወፍሉጥ እምፍጥረተ ሰብ መልካቸውና አርአያቸው ከሰው ፍጥረት ፈጽሞ የተለየ ነው ይላል። ቦምኔሆሙ ዘይመስሉ ከመህብረ ላይ ወሰበዳት ከነሱ መካከል ከቀይና ሰበዳትን የሚመስሉ አሉ ይላል። ቀጠለና ወቦምኔሆሙ ዘይመስሉ እምላይለ እንግዳት ይሆሙ ሰባ ወምታይተ እንግዳት ይሆሙ ይመስሉ ገመላ ይላል። እንግዲህ ምንድነው? ከደረታቸው በላይ ሰው ከደረታቸው በታች ደግሞ ገመል ወይም ቀጭን የሚመስሉ አለ ካለ በኋላ ጸጉራቸውም እንደ በግ ጠጉር ነው ይላል። ይቀጥልና ሲተረጉም ምን ይላል? ወቦ ምን ይሆሙ እለ ሰባቱ አርእስት ይሆሙ ከነሱ ወገን ደግሞ 7 ራሶች ያሏቸው አሉ እና ሁሉም መልካቸው የተለያየ ነው ይላል። በተለይ መልካቸው አስፈሪና አስደንጋጭ ነው። ከነርሱ ውስጥ ደግሞ የውሻ ፊት የሆኑና እህል የማይበሉ የሰው ስጋ የሚበሉ አሉ ይላልና ቆስዮስጦስ ንጉሥና ሰራዊቱ እኒህን አስፈሪ ፊታቸው የተለየ ፍጡራንን ባዩ ጊዜ በጣም ፈሩ፣ ደነገጡ ነው የሚለው በግዕዝ የተጻፈው ዶክመንት እና በእጅጉ ተገረሙ። ያን ጊዜ ይላል ከወዲያን አገትዎሙ ከወዲያና ወዲህ ከበቧቸው፣ እንዳያመልጡ በጦር ወጓቸው፣ በሰይፍ ቆረጧቸው። በዚህ ፍልሚያ የእግዚአብሔርን ጠላቶች ገለው ጨረሷቸው። ከነርሱም ለምስክርነት የተረፈ የለም ነው የሚለው። እንግዲህ ግዕዙን ጽሑፉን እንዳያችሁት ለምስክር የተረፈ የለም። ስለዚህ እዚህ ላይ ቆስዮስጦስ ንጉሥ እንደዚህ አይነት የፈረስ የሰው ቅልቅል አይነት መልክ የውሻ አይነት ፊት ገጸ ከለባት አይነት እንዳየና በሰይፍና በጦር ከሰራዊቱ ጋር በእግዚአብሔር ኃይል እነዚህ ቆራርጦ እንደጣላቸው ይጽፋል። ለማንኛውም ግን ክቡራን ተመልካቾቻችን እንግዲህ እነዚህ ፍጡራን በጄኔቲክ ማኒፑሌሽን በኖ ዘመን በነበረው ይሄ ሃይብሪድ ነገር መቀላቀል ነገር ተፈጠሩ አልተፈጠሩ እንግዲህ የምናውቀው ነገር የለም። ወይም በንፍር ውሃ ጠፍተው በአፈ ታሪክነት ብቻ ቀጥለው ቆዩ ልንል እንችል ይሆናል። ነገር ግን ደግሞ ሰማዕታቱ ሲወጓቸው እናያለን። ምናልባት እንግዲህ እንደ መንፈስ አይነቶችም
አይነት ቅድም እንደጠቀስኩት የኢሳይያስ እንደ ጂኒ አድርጎ ያያቸዋልና ምናልባት በዛ ዘርፍ ሊሆኑ ይችላሉ፣ አናቅም። ገጸ ከለባት ደግሞ እንደ ክርስቶፎሮ አይነት ቅዱስ ክርስቶፎሮ አይነት ነገሮች እናያለን። ለማንኛውም ግን በዚህ ምርምር ውስጥ ብዙ ነገሮች ማየት ይቻላል የሚል እምነት አለኝ። ነፃ ሆናችሁ ይሄን ምርምር ስለሰማችሁ በጣም ከልቤ እወዳችኋለሁ፣ አከብራችኋለሁ።